ጤና ይስጥልኝ። አምሳለ ጌትነት አበራ እባላለሁ። በዋሽንግተን ስቴት በአሜሪካን ሀገር የኢሚግሬሽን ጠበቃ ነኝ። ላለፉት 11 ዓመታትም የኢሚግሬሽን ቢሮ የጥብቅና ቢሮ ከፍቼ በመስራት ላይ ይገኛለሁ። እንግዲህ ስለኛ ቢሮ ትንሽ ለመናገር ያህል የምንሰራቸው ኤሪያዎች ለምሳሌ የጥገኝነትን ጥያቄ አካባቢ ላይ ፍርድ ቤት ላይ የቀረቡ የስደተኝነት ጥያቄዎች፣ ዩኤስሲአይኤስ ላይ የቀረቡ ቤተሰብን የማምጣት ጉዳዮች ወይም ፋሚሊ ቤስ ፔቲሽን፣ እጮኛን የማምጣት ፊያንሴ ፔቲሽን፣ ሁማኒቴሪያን አፕሊኬሽኖች ለምሳሌ ቫዋ፣ ዩቪዛ፣ ቲቪዛ እንዲሁም ደግሞ የዜግነት ጥያቄ ሊሆን ይችላል። የፍርድ ቤት ላይ ለምሳሌ የተከለከሉ ኬዞችን ወይም ዩኤስሲአይኤስ ላይ የተከለከሉ ኬዞችን ቦርድ ኦፍ ኢሚግሬሽን አፒል ማድረግ ሊሆን ይችላል። ከዛም በላይ ከዛም ውጪ ደግሞ የተለያዩ ካምፓኒዎችን እንግዲህ ከሰራተኞቻቸው ጋር እና ከኢሚግሬሽን ጉዳይ ጋር በተገናኘ ማገዝ፣ በራሳቸውም ኳሊፋይ ማድረግ የሚችሉ ሰዎች ናሽናል ኢንትረስት ዌቨር አፕላይ እንዲያደርጉ ማድረግ እና ከዚህም እንግዲህ ለምሳሌ የጠቀስኳቸው ከምንሰራቸው ስራዎች ውስጥ ነው። ቲክቶክ ላይ እንኳን ከመጣሁ በጣም ቆይቻለሁ። ግን አሁን ትንሽ ሰፋ አድርጌ መናገር የፈለጉት ምንድን ነው ከ2026 ከገባ በኋላ በጣም ብዙ የኢሚግሬሽን ለውጦችን ነው እያየን ያለ ነው። ስለዚህ እነዚህ በተለይ የኢትዮጵያ ኮሚኒቲውን በሚመለከት ፎከስ አድርጌ ምንድን ነው የተቀየሩት ነገሮች፣ ያን ለውጥ ደግሞ እንዳለ ሆኖ ምንድን ነው ማድረግ የሚገባን የሚለውን ነገር እና ምንድን ነው ማወቅ ያለብን ምንስ ማድረግ አለብን የሚለውን ነገር ፎከስ አድርጌ ማውራት ስለፈለግኩኝ ነው ይሄንን ረዘም ያለ ቪዲዮ ማድረግ የፈለግኩት። እነዚህም ቪዲዮዎች ምናልባት እየቆራረጥኩኝ ቲክቶክ ላይ ላደርጋቸው እችላለሁ እና እንግዲህ እንድትከታተሉኝ ጠይቃለሁ በትህትና። አሁን ይህንን ቪዲዮ ስታዳምጡ በቪዲዮ ማለት በእኔና ቪዲዮን በሚያዳምጠው ሰው መሀል ምንም አይነት የጠበቃና የደንበኛ ግንኙነት የለም። ይሄ እንግዲህ ለኢንፎርሜሽን ብቻ ወይም ደግሞ ለእውቀት ብቻ ብዬ የለቀው ቪዲዮ ይሆናል። እናንተን የራሳችሁን ኬስ በሚመለከት ግን ብትፈልጉ የእኛንም ቢሮ ኮንታክት ማድረግ ትችላላችሁ። ካልሆነም በቅርባችሁ ያለውን ጠበቃ ኮንታክት አድርጋችሁ እነዚህ ቪዲዮዎች ላይ ያሉ ነገሮች ከእናንተ ጋር እንዴት እንደሚገናኙ መረዳት ትችላላችሁ ማለት ነው። የመጀመሪያውና እንግዲህ በተለይ ከአሳይለም ጋር በተገናኘ ወይም ደግሞ አፈርማቲቭ አሳይለም በሚመለከት በጣም ትልቅ ለውጥ የመጣው ካለፈው ሳምንት ጀምሮ ነው። ይሄ ምንድን ነው? ዩኤስሲአይኤስ ይዞት የወጣው ሜሞ ምን ይላል? አፈርማቲቭ ኬዝ ላይ ያሉ አፕላይ የተደረጉ ኬዞችን ሁሉንም አይደለም ግን ኢንተርቪው ከመግባታቸው በፊት ሰዎች ወይም አፕሊካንቶቹ ኢንተርቪው ከመግባታቸው በፊት ወደ ፍርድ ቤት ሪፈር እንዲደረጉ ያወጣው ሜሞ አለ። ይሄ እንግዲህ በጣም ብዙ ሰዎችን ይነካል። በዩኤስሲአይኤስ ባወጣው ዴታ መሰረት ራሱ ወደ 1.5 ሚሊዮን የሚጠጉ ሰዎችን ይነካል። በዛም ላይ ደግሞ እንግዲህ የኢትዮጵያ ኮሚኒቲውም ያንን ያህል በጣም ሰፊ የሆነ አሳይለም አፕሊካንት እንዳለ ገምታለሁ። ያው ይህንን ያህል ብሎ የወጣ ዴታ ባይኖርም ማለት ነው። ስለዚህ አሁን ዩኤስሲአይኤስ ካወጣቸው ምክንያቶች ወይም አንድ ሰው ወደ ፍርድ ቤት ያለ ኢንተርቪው ይላካል ካለባቸው ሁኔታዎች ውስጥ ወይም ደግሞ ክራይቴሪያዎች ውስጥ 3ቱን እንነጋገራለን። አንደኛው ከ1 ዓመት በኋላ ወይም እዚህ ሀገር ከገቡ በኋላ 1 ዓመት እና ከዛ በላይ ቆይተው አሳይለም ፋይል ያደረጉ ሰዎች ፕራዮሪቲ እንደሆኑ ተናግረዋል። ሁለተኛው ለአሳይለም ኢሊጂቢሊቲ ያልሆኑ ሰዎች መጀመሪያ አሳይለም ፋይል ካደረጉ በኋላ ኢንኤሊጂብል የሆኑ ወይም ደግሞ መጀመሪያውንም ፋይል ሲያደርጉት ኢሊጂብል ያልሆኑ ሰዎችን እነሱም ወደ ፍርድ ቤት እንደሚላኩ ተናግሯል። ሶስተኛው ደግሞ ሜሪት የሌላቸው የሚመስሉ አሳይለም ክሌሞችን ደግሞ ወደ ፍርድ ቤት ሪፈር ለማድረግ ፍላጎት እንዳላቸው ተናግረዋል። ስለዚህ አሁን አንድ ባንድ እናያቸዋለን እነዚህን። አንደኛው እዚህ ሀገር ከገቡ 1 ዓመት እና ከዛ በላይ ቆይተው አሳይለም ፋይል ያደረጉ ሰዎች ፕራዮሪቲ ናቸው ይላል።
በመጀመሪያ ደረጃ አሳይለም አንድ ሰው 1 ዓመት እዚህ ሀገር ከቆየ በኋላ ሌገሊ ወይም ሎፉሊ አሳይለም ፋይል ማድረግ ይችላል ያለምንም ችግር። ግን እነዚህ ኬዞች ሰክሰስፉል ይሆናሉ የሚለው ጥያቄ ሌላ ጥያቄ ነው። ለምሳሌ ሎፉል ስቴተስ ላይ ያለ አንድ ሰው አሳይለም ፋይል ማድረግ ይችላል። ሎፉል ስቴተስ ላይ ነው፣ ኤኒታይም ፋይል ማድረግ ይችላል። ለምሳሌ በስቱደንት ቪዛ የመጡ ሰዎች ወይም በትምህርት ቪዛ የመጡ ሰዎች 3 ዓመት 4 ዓመት ከዛም በላይ ሌጋሊ ሊማሩ ይችላሉ። ስለዚህ በዛ ላይ እንዳሉ ግዴታ በ1 ዓመት ውስጥ ፋይል አደረጋችሁ ሊባሉ አይችሉም። ለምሳሌ በኤች1ቢ ቪዛ ወይም በስራ ቪዛ የመጣ ሰው ኤኒታይም አፕላይ ሊያደርግ ይችላል ሎፉል ስቴተስ ላይ እስካለ ድረስ። እነዚህ ለምሳሌ ሰዎች አሁን ፕራዮሪቲ እንደሚሆኑ ስለታወቀ ወደ ፍርድ ቤት እንዳይላኩ ወይም እኔ ፋይል ማለት አሳይለሙ ፋይል ባረኩበት ጊዜ ሎፉል ስቴተስ ላይ ነበርኩ ብሎ የሚያሳይ ኤቪደንስ ካላቸው ወዲያውኑ ለዩኤስሲአይኤስ አፕሎድ ማለት ፋይል እንዲያደርጉ ወይም ለዩኤስሲአይኤስ እንዲያሳውቁ እኔ ሬኮመንድ አደርጋለሁ። ለምሳሌ አይቶኒያቸው ሊሆን ይችላል፣ ቪዛቸው ሊሆን ይችላል። ብቻ እሱን አሁን በተለይ ምክንያቱም አሁን ወደ ፍርድ ቤት የሚላኩት ሰዎች አሁን ላይ ስቴተስ የሌላቸው ናቸው። ለምሳሌ ፋይል ሲያደርጉት ስቴተስ ኖሯቸው አሁን የሌላቸው ማለት ነው። ስለዚህ ያንን በጣም ሲሪየስሊ መውሰድ ያስፈልጋል። ሁለተኛው ስቴተስ ላይ ባይሆኑ ፋይል ማድረግ ይችላሉ። አንድ ሰው ዓመት ቆይቶ ወይም ከዛ በላይ ማለት ነው። ለምሳሌ የሀገሪቷ ኮንዲሽን ወይም እነሱ ኮንዲሽን ከተቀየረ አሳይለም ፋይል ማድረግ ይችላሉ አት ኤኒ ታይም። ያንን ግን ቼንጅ ኦፍ ካንትሪ ኮንዲሽን ወይም ቼንጅ ኦፍ ሰርከምስታንስ እንዳለ የሚያሳዩ ኤቪደንሶችን ማስገባት ነው። ለምሳሌ አንድ ኤግዛምፕል ለመስጠት ያህል አንድ ሰው ከሀገሩ ወደዚህ ሀገር ይመጣል። ሲቪር የሆነ ሳይኮሎጂካል ትሮማ የደረሰበት ሰው ነገሮቹን ራሱን እስኪያስተካክል ሰውነቱም በቃ ያን ነገር አክሴፕት አድርጎት ወደ አሳይለም መሄድ በሚችልበት ወይም ፊዚካሊ ኤብል በሆነበት ጊዜ ፋይል ሊያደርግ ይችላል። ያንን ደግሞ ለማሳየት ለምሳሌ ሳይኮሎጂካል ኢቫሉዌሽን አብሮ ሊያስገባ ይችላል ማለት ነው። አሁን ባረም ላይን እነዚህን ዶክመንቶች አሁኑኑ ማስገባት ሬኮመንድ ይደረጋል። ምክንያቱም መቼ ወደ ኮርት ሪፈር እንደሚያደርጉ ስለማይታወቅ ማለት ነው። ይሄ የመጀመሪያው ሁኔታ ሊሆን ይችላል። ከዛ የሚቀጥለው ደግሞ እንግዲህ ለአሳይለም ኤሊጀብል ያልሆኑ ሰዎች እና አፕላይ ያደረጉ ነው የሚለው። ይሄንን ለምሳሌ የተለየ ክራይም ያለባቸው ሰዎች አግራቬትድ ፌለን የሆኑ ሰዎች ለምሳሌ ለአሳይለም ኤሊጀብል አይሆኑም። ስለዚህ ለአሳይለም ኤሊጀብል ካልሆኑ ምንድን ነው የሚሆነው? ፍርድ ቤት ሪፈር ተደርገው ሌላ ሪሊፍ ካላቸው ለምሳሌ ለካንስሌሽን ኦፍ ሪሙቫል ወይም ሌላ ነገር አፕላይ የሚያደርጉት ነገር ካለ እዛ መጠየቅ ይችላሉ። ይሄኛው ብዙ የሚያከራክረን ነገር አይኖርም። ግን ለእነዚህ አይነት ሰዎችም ቢሆን ፍርድ ቤት ከመላካችሁ በፊት አተርኒ ወይም ጠበቃ ብታማክሩ የሚጎዳ ነገር የለውም። ሶስተኛውና ዋናው እዚህ ጋር ላወራ የፈለግኩት I-589 ሜሪት የሌለው ሆኖ ፋይል የተደረገ ካለ እንዳለ ሰብስበን ወደ ፍርድ ቤት እንልካለን ብለዋል። ይሄ ምን ማለት እንደሆነ ግልጽ አይደለም። ግን ስገምተው I-589 ለምሳሌ በዲቴል ያልተሞላ ሊሆን ይችላል፣ ወይም ዲክላሬሽን ያልገባለት ሰው ሊሆን ይችላል እና ያው ኢን ፕራክቲስ ዩዥሊ ከ7 እስከ 10 ቀን ኢንተርቪው ከመግባቱ በፊት ሰዎች ፋይል ማድረግ ስለሚችሉ ሰፖርቲቭ ዶኪመንት ብዙ ሰው ኢንተርቪው ስኬጁል እስኪደረግ ድረስ ዶክመንት አያስገባም ነበር። ስለዚህ አሁን ኢንተርቪው የሚጠሩበት ጊዜ ስለማይታወቅ አሁን ብሎ ወደኋላ ዲሌይ ማድረግ አያስፈልግም። ስለዚህ ያው አትሊስት ዲክላሬሽናችሁ እና ሰፖርቲቭ ዶክመንት በእጃችሁ ልታገኙ የምትችሉትን ነገር ሰብሚት ማድረግ አይ ቲንክ ጥሩ አይዲያ ነው ብዬ ነው የማስበው በእኔ በኩል። ዩኤስሲአይኤስ ምንድን ነው ያለው? እንግዲህ ሪኩዌስት ፎር ኤቪደንስ ልንጠይቃችሁ እንችላለን። ለምሳሌ አዲሽናል ኤቪደንስ አምጡ ብለን ልንጠይቃችሁ እንችላለን፣ ላንጠይቅ እንችላለን የሚል ነገር አለ። ሜይ ነው የሚለው። ስለዚህ ከጠየቁ ሰብሚት ታደርጋላችሁ፣ ካልጠየቁ ደግሞ ያው በራሳችሁ ሰፕሊመንት ማድረግ ያስፈልጋል ማለት ነው። ሌላ እኔ ሬኮመንድ የማደርገው በራሴ ኦንላይን ፋይል ማለት ዩኤስሲአይኤስ ላይ ማለት ኦንላይን አካውንት ካላችሁ እና አሳይለም አፕሊኬሽናችሁ ከኦንላይን እንትናችሁ አካውንታችሁ ጋር ኮኔክትድ የሆነ ከሆነ ኦንላይን አፕሎድ ማድረግ ነው። ካልሆነ ግን ሜል የምታደርጉት ነገር ከሆነ ሜክ ሹር ዩኤስሲአይኤስ እንትን እንዳለው ማለት እንደተቀበለው የሚያሳይ ለምሳሌ በትራኪንግ ነምበር ባለው ሜል መላክ ትችላላችሁ፣ ወይም ደግሞ በሰርቲፋይድ ሜል። ምክንያቱም መላካችሁን እርግጠኛ ለመሆን ማለት ነው፣ ወይም እነሱ እንደደረሳቸው እርግጠኛ ለመሆን። የሚቀጥለው እንግዲህ
ትልቅ ለውጥ ደግሞ አለ ብዬ የምለው ይሄ የአሳይለም አኑዋል ፊ ነው። የአሳይለም አኑዋል ፊን በሚመለከት እንግዲህ በፊት አሳይለም ፋይል ሲያደርግ አንድ ሰው ምንም አይነት ፊ አይከፍልም ነበር። ወይም ደግሞ አሳይለም ከተቀበሉ በኋላ ዩኤስሲአይኤስም ሆነ ኢሚግሬሽን ኮርቱ በየአመቱ ቻርጅ የሚያደርጉት ምንም አይነት ፊ አልነበረም። አሁን ግን ያመጡት ነገር ምንድን ነው? በአመት አንዴ መጀመሪያው ፋይል ስታደርጉ የሚከፈል ገንዘብ እንዳለ ሆኖ ከዛ በኋላ ደግሞ በየአመቱ ይሄንን አፕሊኬሽን ሜንቴን ለማድረግ ዩኤስሲአይኤስ ጋር ካለ ዩኤስሲአይኤስ ይቀበላል፣ ኮርቱ ጋር ከሆነ ደግሞ ኮርቱ ይቀበላል ማለት ነው። እና ይሄ አስፈላጊ ነው። ይህንን አኑዋል ፊ አለመክፈል ዩኤስሲአይኤስ ላይ ያለ ኬስ ከሆነ ወደ ኢሚግሬሽን ኮርት ሪፈር ሊደረግ ይችላል፣ ኬዙን ሊዘጋ ይችላል፣ ወርክ ፐርሚት ሊከለከል ይችላል። በጣም የሆኑ ሲቪል ኮንሲኩዌንሶች ስላሉት በትክክል መክፈላችሁን በአመት አንዴ መክፈላችሁን ቼክ ማድረግ ያስፈልጋል። ለምሳሌ ዩኤስሲአይኤስ ጋር በሚመለከት ዩኤስሲአይኤስ ጋር ያለ ኬስ ከሆነ ዩኤስሲአይኤስ ይልካል፣ ሪኩዌስት ይልካል በአመት ክፈሉ የሚለው ማለት ነው። እሱን በተቀበላችሁ በ30 ቀን ውስጥ መክፈል ግዴታ ነው። ካልከፈላችሁ ቅድም ያልኳቸው ኮንሲኩዌንሶች ይመጣሉ። አንዳንዴ ደግሞ ያው በእነሱም ኤረር ይሁን የእናንተ ሜል ችግር ይሁን ላይደርሳችሁ ይችላል፣ ግን ሲስተሙ ስቲል ፔመንት እየጠበቀ ሊሆን ይችላል። ስለዚህ ያንን ነገር በጣም አቮይድ ለማድረግ የዩኤስሲአይኤስ አኑዋል አለ ዌብሳይታቸው ላይ አኑዋል ፊ የሚል አለ። እዛ ላይ ገብታችሁ አሳይለም ሪሲታችሁን እና ኤ ነምበራችሁን በማስገባት ዩ ሃቭ ቱ ሜክ ሹር ያ ፊ እንደተከፈለ። ስለዚህ አትሊስት በ15 ቀን አንድ ቀን ያንን ዌብሳይት ቼክ ማድረግ ያስፈልጋል። የፍርድ ቤት ኬስ ከሆነ ያላችሁ ፍርድ ቤቱ ራሱ ያው የሚልክላችሁ ምንም አይነት ኖቲስ የለም። እናንተ ወይም ጠበቃችሁ አሳይለማችሁ በገባ ውድን በአመቱ መከፈል ስላለበት ያው ዩ ሃቭ ቱ ኪፕ ትራክ ኦፍ መቼ እንደገባ አሳይለማችሁ። ለምሳሌ ጃንዋሪ ኦፍ 2024 ከገባ ጃንዋሪ ኦፍ 2025 መከፈል አለበት። ጃንዋሪ ኦፍ 2026 ያው ይሄ ህግ ከወጣበት ጊዜ በኋላ ማለት ነው። ይሄን ግዴታ ማድረግ ይኖርባችኋል። እዚህ ጋር ሳልናገር ማልፈልገው ነገር ዩኤስሲአይኤስ ወይም ኢሚግሬሽን ኮርቱ ማንዳተሪ ነው አድራሻ መቀየርን ማሳወቅ ማለት ነው። አንዳንድ ሰው የሆነ ስቴት አሳይለሙን ፋይል አድርጎ ከዛ በኋላ ለዩኤስሲአይኤስ ሆኖ ለኮርቱ ሳያሳውቅ ሌላ ስቴት ላይ የሚኖር ሰው አለ። እነዛ ሰዎች የሚላከው ሜል አይደርሳቸውም ወይም ኖቲሱ አይደርሳቸውም። ለዛ ነው እኔ አሰ ፕሪንሲፕል ሁልጊዜ አድራሻችሁን መቀየር ግዴታ ነው ብዬ ማምነው እና ዩ ሃቭ ቱ ሜክ ሹር አድራሻ መቀየራችሁን ማለት ነው። ሶስተኛው ደግሞ ምንድነው ከዚህ ጋር የተገናኘው አሳይለም አፕሊኬሽናችሁ ሁልጊዜ ኮምፕሊት እንደሆነ ማወቅ እንዲሆን ያስፈልጋል። ቦርድ ኦፍ ኢሚግሬሽን አፒል የሚባለው እንግዲህ አካል ምን ብሎ ነው የወሰነው? በማተር ኦፍ ካር CARR ያው አሳይለማችሁ የአሳይለም አፕሊኬሽን ዲክላሬሽን ገባም አልገባም I-589 ኮምፕሊት መሆን መቻል አለበት። ይሄ ማለት ምንድን ነው? እያንዳንዱ ጥያቄ ሙሉ በሙሉ ሊመለስ ይገባዋል ማለት ነው። ለምሳሌ ከሀገራችሁ ለምን ወጣችሁ ወይም አሳይለም ለምን አፕላይ ያደረጋችሁ ለሚለው ጥያቄ ማን ነው ሀርም ያደረጋችሁ፣ መቼ፣ እንዴት የሚሉት ነገሮች በደንብ ካልተመለሱ፣ ለምሳሌ ቀናት ኦኬ ታስር ያለው እሺ፣ መቼ ታሰርክ፣ በማን ታሰርክ፣ እንዴት ታሰርክ የሚለውን ነገር መመለስ ካልቻለ I-589 ኢንኮምፕሊት ነው። ለምሳሌ በቦርደር የገባችሁ ሰዎች ከ10 ከ15 ሀገር በላይ አቋርጣችሁ ሊሆን ይችላል። እነዛ ሀገሮችን መጻፋችሁ ብቻ ሳይሆን ይሄን ሀገር ላይ እዚህ ሀገር ቆይቻለሁ፣ ይሄን ሀገር ላይ ይሄን ያህል ቆይቻለሁ የሚል ነገር መጻፍ መቻል አለበት። አለበለዚያ I-589 ኢንኮምፕሊት ነው። ኢንስትራክሽኑ ማየት ያስፈልጋል። አሁን ለምታስገቡት I-589 ሜክ ሹር በደንብ መጻፋችሁን ነው። በፊት የገባና ያው ኢንኮምፕሊት በሆነ ወይ የገባ ከሆነ ደግሞ እስከ ኢንዲቪጁዋል ሂሪንጋችሁን መጠበቅ አይጠበቅባችሁም። ይህንን I-589 አሜንድመንት ብላችሁ ኢቨን ከማስተር ሂሪንጋችሁ በፊት ማስገባት። ማስተር ሂሪንጋችሁ ራሱ አልፎ ከሆነ ይህን ነገር ጋቨርንመንቱ ሳይጠይቃችሁ ወይም ፍርድ ቤቱ ወይም ዳኛው ሳይጠይቃችሁ አልፎ ከሆነ ሜክ ሹር አሁን ላይ ማስገባታችሁን ማለት ነው፣ ከኢንዲቪጁዋል ሂሪንጉ በፊት ማለት ነው። ይሄ በቃ ግዴታ ነው። ምክንያቱም አሁን አፕዴት የማታደርጉት ከሆነ ኢንዲቪጁዋል ሂሪንጉ ላይ ወይም ከዛ በፊት ሞሽን ቱ ፕሪተርሚት ሊያስገባባችሁ ይችላል። ወይም ደግሞ ፍርድ ቤቱ
ወይም የጋቨርንመንቱ ይሄ ኢንኮምፕሊት የሆነ አፕሊኬሽን ስለሆነ ሊቀበለው አይገባም ወይም ፍርድ ቤቱ ሊቀበለው አይገባም የሚል አይነት ጥያቄ መጥቶ ሌላ ኢሹ እንዳይመጣባችሁ ይሄን ነገር መጠንቀቅ ያስፈልጋል ብዬ አስባለሁ። ሌላ እንግዲህ በጣም ሜጀር ለውጥ ብዬ ላወራው የምችለው ነገር ምንድን ነው? ሚስቴክን አቮይድ ማድረግ ያስፈልጋል። ምክንያቱም በፊት አሁን አንድ ሰው ለምሳሌ በስህተት የሆነ አንድ አፕሊኬሽን ቢያስገባ፣ ለምሳሌ ኤግዛምፕል ለመስጠት ለኢምፕሎይመንት ኢሚግሬሽን ኳሊፋይ የማያደርግ ሰው ወይም ደግሞ ለኢቢ ዋን ለኢቢ ቱ ወይም ለናሽናል ኢንትረስት ዌይቨር ለምሳሌ ኳሊፋይ የማያደርግ ሰው አፕላይ ቢያደርግ አሳይለም ላይ ሆኖ እያለ ለምሳሌ ዲና ያደርጉትና ፋይሉን ምንም አያደርጉትም፣ በቃ ይቀመጣል። አሁን ግን ምንም አይነት አፕሊኬሽን ሪጀክት አይደለም ዲና ያድርገው ይቅርና ሪጀክት እንኳን ቢያደርጉት የአንድ ሰው ወደ ፍርድ ቤት ሪፈር የመደረግ ቻንሱ ኦልሞስት 100% እየሆነ ነው። ሶ ይህንን በጣም መጠንቀቅ ይፈልጋል እንዳልኩት ማለት ነው። እና ለምሳሌ አንድ ኤግዛምፕል ሪሰንትሊ ያየሁት ምንድን ነው፣ ሁለት ኤግዛምፕል። አንደኛ አሳይለም ፋይል አደረጉ። አሳይለማቸው ፋይል ካደረጉ በኋላ 150 ቀን ጠብቀው ነው አፕላይ ማድረግ የነበረባቸው ወርክ ፐርሚት። ያንን አልጠበቁም። ኢሚዲየትሊ ወርክ ፐርሚት አፕላይ ያደረጉ። ሶ ዩኤስሲአይኤስ ያው ዲና ያደረገው ምክንያቱም አሳይለም ክላካችሁ 150 ቀን ምናምን አልደረሰም፣ 180 ቀን አልደረሰም ብለው ዲና ያደረጉት። ፊው ማንት ሌተር ሴትዮዋ ፍርድ ቤት እንድትገባ ነው ኖቲስ ቱ አፒር የደረሳት። ሺ ዲድንት ሪሲቭ ዘ ኖቲስ። ፍርድ ቤት ላይ ባለመገኘቷ ዲፖርቴሽን ኦርደር ገብቶባት እኛ ጋር ሞሽን ቱ ሪኦፕን እንድናደርግላት የመጣች ደንበኛችን አለች ለምሳሌ። ሌላኛው ደግሞ በሜሬጅ ቤዝድ ማለት አሳይለማቸው ፔንድ አድርጎ እያለ አፈርማቲቭ አሳይለማቸው ዩኤስ ሲቲዝን ግሪን ካርድ ሆልደር አግብተው ኤሊጀብል አይደሉም። ምክንያቱም አይዋን ሰርቲፋይ ሊደረግላቸው ይችላል። ለግሪን ካርድ ግን ኤሊጀብል አይደሉም ፋይል ለማድረግ ምክንያቱም አውት ኦፍ ስቴተስ ስለሆነች ወይም ስለሆነ ያን ባለማወቅ ፋይል አደረጉ። ዩኤስሲአይኤስ ጭራሽ ሪጀክት አደረገው። ምክንያቱም ይሄ ፕራዮሪቲ ዴቱ ከረንት አይደለም ብሎ ኢሚዲየትሊ ሪፈራል ኖቲስ ነው ወደ ፍርድ ቤት እንድትገባ ነው የተጠየቀችው። እና ሶ የኔ አሁን ባረም ላይን ዩ ሃቭ ቱ ሜክ ሹር እነዚህ አፕላይ የምታደርጓቸው ነገሮች ልክ ናቸው ወይ፣ ኤሊጅብል ነኝ ወይ፣ ወይም ደግሞ ለዚህ አፕሊኬሽን ለዚህ ፔቲሽን ብቁ ነኝ ወይ፣ ብቁ ከሆንኩስ መቼ ነው አፕላይ መደረግ ያለበት፣ ጊዜውን ጠብቄ ነው ወይ አፕላይ ያደርጉ ያለሁት ነገር ማለት ያስፈልጋል። ምክንያቱም ይሄንን ነገር ማታዩት ከሆነ ቀጥታ ወደ ምን ይወስዳችኋል? ወደ ፍርድ ቤት እንድትገቡ ያደርጋችኋል። እና ይሄንን በጣም መጠንቀቅ ይፈልጋል። ሌላኛው እንግዲህ አሳይለም አፈርማቲቭ አሳይለም ወይም ዲፌንሲቭ አሳይለም ይዛችሁ ፍርድ ቤት ማነው በሎካሊ ፍላይት መውሰድ እችላለሁ ወይ ከናይ ፍላይ ዶሜስቲክሊ ብላችሁ ለምትጠይቁን ሰዎች እኔ አይ ውድ ናት ሬኮመንዴት ነው የምላችሁ አንሌስ አንደርላይንግ የሆነ ነን ኢሚግራንት ስቴተስ እስከሌላችሁ ድረስ። ለምሳሌ በስቱደንት ቪዛ መታችሁ ወይም በሌላ በስራ ቪዛ ሊሆን ይችላል። ብቻ እሱ ቫሊድ ሆኖ ግን አሳይለም አፕላይ አድርጋችሁ መሄድ እችላለሁ ወይ ብትሉኝ ችግር የለውም ልል እችላለሁ፣ አንሌስ የራሳችሁ የሆነ ችግር ከሌለ በስተቀር። ግን አሁን ግን ማጆሪቲ ኦፍ ፒፕል አሳይለም ፋይል ካደረጉ በኋላ ስቴተሳቸውን ሜንቴን አያደርጉም ቢችሉ እንኳን ማለት ነው። እሱ ሌላው ነገር ደግሞ ምንድን ነው፣ ለምሳሌ በትምህርት ቪዛ የመጣ ሰው ያንን ቪዛ እንትን አድርጎ ምንድን ነው ስቴተሱን ስቲል ትምህርት ቤት እየሄደ እንኳን ወይም እየሄደች እንኳን ቢሆን ነገር ግን በስራ ፈቃዱ በአሳይለም የስራ ፈቃዱ ከሰራች ኤፍ1 ወይም ኤፍ1ን ሜንቴን አድርጓል ማለት አይቻልም። ሶ እንደነዚህ አይነት ችግሮች ራሱ ያለባቸው ሰዎች እኔ ሎካሊ ወይም ዶሜስቲክ ፍላይቶች ላይ ፍላይት ይጠቀሙ የሚል አድቫይስ አልሰጥም። ለምን ከ2 ከምናምን ቀን በፊት ሜሪላንድ ላይ በአሳይለም ኢሄዲ ያለው የዩኒቨርሲቲ ፕሮፌሰር ኢትዮጵያዊ አይስ ዲቴን ማድረጉን ሰምተናል። እነሱ ከስቴተሱ ወጥቷል ይላሉ። ዩኒቨርሲቲው ደግሞ የስራ ፈቃድ ሌጋሊ ሎፉል የሆነ የስራ ፈቃድ አለው እያለ ነበር እንግዲህ። ስለዚህ በአሳይለም ያገኘው ለምሳሌ ኢኤዲ ወይም ደግሞ የስራ ፈቃድ ወይ መኖሪያ ፈቃድ ሊሆን ይችላል። ማለት የመኖሪያ ፈቃድ ማለት
ሪሲቱ ራሱ የአሳይለም ሪሲት የሚለው ምንድን ነው? ይሄ ኬዛቸው አጁዲኬት እስከሚደረግ ድረስ አሜሪካን ሀገር መኖር ትችላላችሁ ነው የሚለው። አንድ ሰው እዚህ ሀገር መኖር ከቻለ ትራቭልም ሊያደርግ ይገባል። ግን ያ አይደለም እየሆነ ያለው። በሲቪፒ እና በቲኤስኤ መሀል ያለ ጥምረት አለ። ስለዚህ እነሱ የሚያዩት ይሄ ሰው ለምሳሌ በኤፍ1 ቪዛ ገብቶ ነበር፣ ወይም በስቱደንት ቪዛ ገብቶ ነበር፣ ወይ በቢ1 ቢ2 ቪዛ ገብቶ ነበር። ቪዛው ኤክስፓየር ስላደረገ ቀጥታ እነሱ አሁን በቃ ቪዛ ኤክስፓየር አድርጓል፣ ዩር ዲቴይል ለመደረግ ሰብጀክት ልትሆን ትችላለህ ነው። እና በዚህ አይነት ሁኔታ ላይ ያላችሁ ሰዎች እኔ ሎካሊ ፍላይት ተጠቀሙ የሚል ግምት የለኝም። አንድም ደግሞ የሳውት ዌስት መሰለኝ ፍላይት አቴንደንት ኢትዮጵያ አይደለም ግን እሱም ዲቴን ሆኖ አይቻለሁ፣ ማለት ዜና አይቻለሁ። እና ስለዚህ እኔ እሱን አቮይድ አድርጉት ብዬ ነው መክረው። ሌላ እንግዲህ ቲፒኤስ ተርሚኔትድ እንደሆነ ሰምተናል። ነገር ግን አሁን ክርክር ላይ ባሉበት ጊዜ ፔንድ እንዳደረገ ማለት ያላቸው ቲፒኤስ የነበራቸው ሰዎች አሁንም ቲፒኤስን ይዘው የቆዩ ሰዎች እንደሚቆዩ እናውቃለን። ነገር ግን ይሄ ኤኒታይም ሊቋረጥ የሚችል ነገር ስለሆነ ቲፒኤስ ላይ ያላችሁ ሰዎች ሌላ አይነት አፕሊኬሽን ወይም ፔቲሽን ማመልከት የምትችሉ ከሆናችሁ ይሄንን ስክሪን ማድረግ ያስፈልጋል። ለምሳሌ በሜሬጅ ቤዝድ ወይም ደግሞ ለአሳይለም ኳሊፋይ ልታደርጉ ትችላላችሁ። ቅድም ያልኩትን ነገር ኦን ፖይንት ይዘን ማለት ነው። ለምሳሌ ያው ከዋን ይር ፋይሊንግ ዴድላይኑ በኋላ ከሆነ ፋይል እያደረጋችሁ ያላችሁት ቲፒኤሱ ሺልድ ሊያደርጋችሁ ይችላል። ፕሮቫይድድ ዳት ከዛ በፊት ሎፉል ስቴተስ ላይ ለምሳሌ ከነበራችሁ ይህን ነገር ማየት ያስፈልጋል። ወይም ደግሞ ለሌላ አይነት ሁማኒቴሪያን አፕሊኬሽን ሊጀብል ልትሆኑ ይችሉ ይሆናል። ለምሳሌ ዩ ቪዛ፣ ቲ ቪዛ እንዲህ አይነት ነገር እና ይህንን ነገር ያው ማየት ያስፈልጋል። ሌላ እንግዲህ አድጀስትመንት ኦፍ ስቴተስ አፕሊኬሽንን በሚመለከት የመጡ ለውጦች አሉ። ይሄ ምንድን ነው? ዲስክሬሽነሪ የሆኑ ሁኔታዎችን በጣም አግስፈው ወይም አተልቀው እንዲያዩ ኦፊሰሮቹ መብት ተሰጥቷቸዋል። ይሄ ምን ማለት ነው? በፊት አንድ ሰው ወንጀል ካልፈጸመ ለምሳሌ ባለቤቱ ወይም ባለቤት የሆነ ሰው አፊዳቪት ኦፍ ሰፖርቱን ማሟላት ከቻለ ወይም ያም ሰው ካልቻለ ለምሳሌ ጆይንት ስፖንሰር አምጥተው ግሪን ካርድ ፋይል ማድረግ ይችላሉ ያለምንም ፕሮብሌም ማለት ነው። አሁን ግን ኦፊሰሮቹ ምንድን ነው እያመጡ ያሉት? ዲስክሬሽነሪ የሆነ ነገር ወይም ደግሞ ህጉ ይሄ ሰው ግሪን ካርድ ሊያስከለክለው ይችላል ያላላቸው ግን ደግሞ እነሱ የሚያዩቸው ነገሮች አሉ። ለምሳሌ እስራት ሊሆን ይችላል ከዚህ በፊት፣ ኮሚኒቲው ታይሱ እንዴት ነው፣ የስራ ሂስትሪው እንዴት ነው፣ እድሜው እንዴት ነው የሚሉ አይነት ካልኩሌሽኖች ላይ እንዲገቡ ቤዚክሊ ስልጣን እየሰጣቸው ይመስላል። ስለዚህ በፊት አክቹሊ ይሄንን እንዳመጡ ምን ብለው ነበረ? ዲፎልቱ ኮንሱላር ፕሮሰስ ማድረግ ነው። አንድ ሰው ከዚህ ሀገር ወጥቶ በኮንሱሌት በኩል ግሪን ካርድ ወይም ደግሞ የመኖሪያ ፈቃድ ይዞ ነው መምጣት ያለበት ብለው ነበር አት ሰም ፖይንት። አሁን ደግሞ እሱን ቤዚክሊ እየተዉት አሁን ጥያቄ እየተነሳ አይደለም። አሁን የሆነ ጊዜ ለምን አልወጣችሁም፣ ለምን ወታችሁ፣ ለምን ግሪን ካርድ ኢሚግራንት ቪዛ ለምን አልመጣችሁም የሚሉ የተወሰነ ጊዜ ጥያቄ ጠይቆ ነበር። አሁን ደግሞ ትተውታል። እና ለማንኛውም ይሄ ዲስክሬሽነሪ የሆነ ነገራችሁን ማሰብ ያስፈልጋል። ፎርሙም አክቹዋሊ ይጠይቃል። ምንድነው ሃይስት ሌቭል ኦፍ ኤጁኬሽናችሁ ምንድነው፣ የስራ ኤክስፒሪየንሳችሁ ምንድነው የሚሉ ነገሮች አሉት። እና የእናንተን ኤክስፒሪየንስ የሚያሳዩ ወይም ደግሞ ለዚህ ሀገር አሴት መሆናችሁን የሚያሳዩ ነገሮችን ከግሪን ካርድ አፕሊኬሽኑ ጋር ራሱ ማስገባት ኢትስ ናት አ ባድ አይዲያ። ለምሳሌ አፊዴቪታችሁን አብራችሁ ልታስገቡ ትችላላችሁ። ምን እናንተ ምን እንደሆናችሁ፣ ስንት ዓመት እንደተማራችሁ። ከዚህም ሀገር ውጭ የተማራችሁት እኮ ስቲል ኤጁኬሽናል ባክግራውንዳችሁ ላይ ኢንክሉድድ ይሆናል። ማለት እንግሊዝኛ ቋንቋ መናገራችሁ፣ እዚህ ሀገር መታችሁ ታክስ ፔየር መሆን ልትሆኑ ትችላላችሁ። ለምሳሌ ኮሚኒቲ ታይሳችሁ ቮለንቴር የምታደርጉት ነገር እና ግሪን ካርድ ቢኖራችሁ ወይም ፐርማነንት ሬዚደንት ብትሆኑ ለዚህ ሀገር አሴት እንደሆናችሁ ለማሳየት ያህል ነው እንግዲህ ይህንን ማሳየት የሚጠቅመው ብዬ ማስበው። እዚሁ ጋር ስንመጣ እንግዲህ ሌላኛው ደግሞ የተቀየረ ነገር የዜግነት ጥየቃ ላይ ያሉ ለውጦች ናቸው። ይሄ ምንድን ነው? ለምሳሌ በፊት
ከ10 ጥያቄ ማለት ከ100 ጥያቄዎች ናቸው። ከ100 ጥያቄ 10 ጥያቄ ትጠየቃላችሁ። ከ10ሩ 6ቱን ካለፋችሁ እዛ ላይ ያበቃ ነበር። አሁን ግን ፑሉ የምትጠየቁት ማለት ጥያቄዎቹ 128 ናቸው። ከ128 ጥያቄ 20 ጥያቄ ትጠየቃላችሁ። ከ20ው 12 ማለፍ ይፈልግ ማለት ልታልፉ ይገባል። ከፈተና ውጭ ራሱ ይሄ እንግዲህ ኤኩዊቲያችሁ ብዙ የሆነ ወይም ደግሞ እንደ ጉድ ሞራል ካራክተር ድሮ ክራይም ፈጽማችኋል። ጉድ ሞራል ካራክተራችሁ ቤዚክሊ በክራይም ነው የሚለካ የነበረው። እስራት አለው፣ ታስሯል፣ አልታሰረም፣ ቻርጅ አለው የለውም፣ ኮንቪክትድ ሆኗል አልሆነም ነው እንጂ ከዛ በላይ ወጥቶ ይሄ ሰውዬ ሶሳይ ኮሚኒቲ ታይሱ እንዴት ነው፣ ኤምፕሎይመንት ሂስትሪው እንዴት ነው፣ ከሰዎች ጋር ያለው ግንኙነት እንዴት ነው፣ ቮለንቴር ያደርጋል አያደርግም፣ ስንት ዓመት ሰርቷል፣ ስንት ዓመት ታክስ ከፍሏል ምናምን የሚለው ያው ታክስ መክፈል ግዴታ ነው። ምክንያቱም ለአይአርኤስ የምታደርጉት ገንዘብ እያለ ግሪን ካርድ ማነው ሲቲዝንሺፕ ማግኘት አይቻልም ነበር አንሌስ ኢንስቶልመንት ፔመንት አግሪመንት ካልገባችሁ በስተቀር። አሁን ግን ስታንዳርዱ ራሱ ኮምፕሊትሊ ይለያል። በቃ የጉድ ሞራል ካራክተር ጥያቄው ማለት ነው። እና ይህንን ለምሳሌ የከፈላችሁት ታክስ ለስቴት ለሎካል የከፈላችሁት ቢዝነስ ኦነር ከሆናችሁ ምናምን ይህንን ነገር በደንብ እንትን ማድረግ ያስፈልጋል። ስለዚህ ፈተናውን ስታጠኑም በጣም ፎከስ አድርጎ ማጥናት ያስፈልጋል እና ሌሎችን ደግሞ ኢኩዊቲዎቻችሁን መጨመር ስቲል አሁን የጨመሩት ነገር አሁን ጎረቤት ሁላ ሰፈር ሄደው ራሱ መጠየቅ እንደሚጠይቁ ስልጣን አይነት ነገር የሰጣቸው ነገር አለ እና ይህንንም ኪፕ ዳት ኢን ማይንድ ማለት ነው አፕላይ ስታደርጉ። ሌላ እንግዲህ የተቀየረ ነገር ለምሳሌ ኢሚግሬሽን ኮርት ላይ የተቀየሩ ሁኔታዎች አሉ። ይሄም ደግሞ ፕሮሲጀር ላይ የተቀየረ ነገር አለ። የፋይሊንግ ሪኳየርመንቱ፣ ዴድላይኑ፣ ገንዘብን በሚመለከት ፋይሊንግ ፊው በጣም ብዙ ነገር ተቀይሯል። ለምሳሌ ስለ ፋይሊንግ ዴድላይን ብናወራ ዲፎልቱ ማለት ነው ማለት ፍርድ ቤቱ ምንም ነገር ካላለ 15 ቀን ነበር እንግዲህ ይሄ ለውጥ ከመምጣቱ በፊት ማለት አንድ ሰው ሰፕሊመንት ለምሳሌ አሳይለም ፋይል አድርጎ ከሆነ ሰፕሊመንታል ዶኪመንቱን 15 ዴይስ ፕራየር ማስገባት ይችል ነበረ። አሁን ግን ያ ነገር ቀርቶ ከ30 ቀን በፊት ሆኗል። ያው ዳኛው የሆነ ቀን ካለ በዳኛው ኦርደር ነው የሚካሄደው። ግን ዳኛው ምንም ነገር ካላለ ዲፎልቱ 30 ቀን ሆኗል። ሶ ከ30 ቀን አንድ ቀን እንኳን ብታሳልፉ ለምሳሌ በ29ኛው ቀን ብታስገቡ ፍርድ ዳኛ እንትናችሁ ከኢንዲቪጁዋል ሄሪንጋችሁ ለምሳሌ በፊት ዳኛው እንደ አባንደን እንዳረጋችሁት በቃ ኬዙን እንደማትፈልጉት እንትን ሊል ይችላል ሊያደርግ ይችላል፣ ወይም ኮንሲደር አድርጎ ዲፖርት ሊያስደርጋችሁ ይችላል። ዲቴንድ ኬዝ ከሆነ እሱ እንግዲህ ዳኛው በሰጠው ኦርደር ላይ እንትን ይላል። ወይም ደግሞ ይህንን ዴድላይን ማለት የማትችሉት ከሆነ በዛ ዴድላይን ላይ ፋይል ማድረግ የማትችሉ ከሆነ ኤክስቴንሽን ቀድማችሁ መጠየቅ፣ ወይንም ደግሞ ኤክስቴንሽን ቀድማችሁ ያልጠየቃችሁት ከሆነ ሞሽን ፎር አንታይምሊ ፋይሊንግ ልታስገቡ ይገባል። ወይም አቆይቼ ነው ወይም ዘግቼ ነው ፋይል ያደረግኩት በዚህ ምክንያት፣ ለምሳሌ ታማችሁ ከሆነ ሆስፒታል ገብታችሁ ከነበረ ሳይኮሎጂካል ኢሹ ከነበረባችሁ ከዶክተር ሪፖርት ጋር ምናምን አድርጋችሁ ወይም ደግሞ እንግዲህ አይዶ ነው ሌላ የምታመጡት አፊዴቪት ምናምን ፖለቲካሊ ስቴብል ካልሆነ ኤሪያ ከሆነ ይሄን ብቻ እንደ ምክንያት የምታመጡት ወይም ደግሞ ማምጣት የምትችሉትን ቀድማችሁ በዴድላይኑ አስገብታችሁ ሌላ ሰፕሊመንት የምታደርጉትን ደግሞ በኋላ ላይ ማስገባት ማለት ነው። ሶ ይሄ ያስፈልጋል። በዛ ላይ ፋይሊንግ ዴድላይኑ በጣም የፋይሊንግ ፊው በጣም ጨምሯል። የአጀስትመንት ለምሳሌ ኢንፍሮንት ኦፍ ጃጅ ከሆነ ወይም በዳኛ ፊት ከሆነ አጀስትመንት እየሄዳችሁ ያላችሁት በጣም ዋጋ ጨምሯል። ስለዚህ ይህንን ነገር ዩ ሃቭ ቱ ኪፕ ዳት ኢን ማይንድ እንትን ከማድረጋችሁ በፊት ማለት ነው። ሌላ የተቀየሩ ነገሮች ወርክ ፐርሚትን የሚመለከት ነው። ወርክ ፐርሚትን በሚመለከት ያው በፊት በግሪን ካርድ ወይም አፕሊኬሽን ለምሳሌ ዩኤስ ሲቲዝን አግብታችሁ ከሆነ ያ ወርክ ፐርሚት አፕላይ የተደረገውን በአሳይለም ከሆነ እስከ 5 ዓመት ድረስ ልታገኙበት የምትችሉት ነበረ ወርክ ፐርሚት። አሁን የሁሉ ነገር ቀርቶ ማክሲመም እስከ 18 ወር ወይም ዓመት ከ6 ወር ብቻ ነው ልታገኙ የምትችሉት። ዋናው ነገር ደግሞ ለኤክስቴንሽን ኤሊጂብል አይደላችሁም። ስለዚህ ለምሳሌ ኤክስቴንሽን ማለት ዛሬ ኤክስፓየር ከማድረጉ ከ2 ቀን በፊት
አፕላይ አድርጋችሁ ወረቀቱ እጃችሁ ላይ ካለ ወይም ደግሞ አፕላይ ማድረጋችሁን የሚያሳይ ወረቀት ካለ እንትኑ ኤክስፓየር ከማድረጉ በፊት ወርክ ፐርሚቱ 540 ቀን በዛ ወረቀት መስራት ትችሉ ነበር። አሁን ግን ኤክስቴንሽን የሚባል ነገር የለም። ስለዚህ ካርዱ ኤክስፓየር እስከሚያደርግ ብቻ ነው ልትሰሩበት የምትችሉት። ከዛ በኋላ እሱ ኤክስፓየር ከማድረጉ እስከ 6 ወር በፊት አፕላይ ማድረግ ትችላላችሁ። ለምሳሌ ያው 6 ወር በፊት ልክ 6 ወሩ ሊያልቅ 6 ወር ሲቀረው ጀምራችሁ አፕላይ ማድረግ ትችላላችሁ ኤክስቴንሽን። እኔ ሬኮመንድ የማደርገው ልክ ኤሊጂብል እንደሆናችሁ ኤክስቴንሽን ፋይል ለማድረግ ኤሊጂብል እንደሆናችሁ ኢሚዲየትሊ ፋይል አድርጉ። ምክንያቱም ከ6 ወር በላይ ሊቆይ የሚችልበት ጊዜ አለ። ከ5 ወር በላይ ሊቆይ ይችላል ይሄ ኤክስቴንሽን እና ድንገት ደግሞ ልክ ወርክ ፐርሚቱ ኤክስቴንሽን ጠይቃችሁ ወርክ ፐርሚታችሁ ኤክስፓየር ወደ ማድረግ ሲጠጋ ግን ዩኤስሲአይኤስን ኮንታክት አድርጋችሁ በጊዜውን አፕላይ ያደረግኩት ኤክስቴንሽኑ ቆይቶብኛል፣ ስለዚህ ያው ሲቪር ፋይናንሻል ሎስ ስላለብኝ ይህንን ነገር እንድታፋጥኑልኝ እፈልጋለሁ ብላችሁ ኮንታክት ማድረግ ትችላላችሁ። ሌላ ኢሚግሬሽን ኮርት ላይ የተቀየረ ነገር እንግዲህ ለማውራት ያህል የሶስተኛ አገር ፕሪተርሚት ሞሽኖች እንግዲህ አሁን ለነገሩ ትንሽ ቀዝቀዝ ብለዋል። ግን ለምሳሌ ኢሚግሬሽን ኮርት ላይ ያሉ ኬዞችን ኬዙን ዘግቶ ወደ ዩጋንዳ፣ ወደ ሱዳን፣ ወደ ሳውት ሱዳን ምናምንና የመሳሰሉ ሀገሮችን ለመላክ እንግዲህ ዲፖርት የተደረጉ ሰዎችም አሉ ኦርደር። ስለዚህ እንግዲህ ይሄ ነገር እናንተ ላይ ቢደርስ ምንድን ነው ለሚለው በተቻለ መጠን የእናንተን ኬስ ከነዛ ሀገሮች ጋር ማገናኘት ነው። ለምሳሌ የፖለቲካ ጥያቄ ከሆነ ጥያቄያቸው ሀገራችሁ ላይ እዛ የምትሄዱበትም ሀገር ላይ ስፔሲፊክሊ እናንተን ታርጌት ሊያደርግ የሚያስችል አይነት ነገር ካለ ይህንን እንደ ኢንዲቪጁዋላይዝድ ሃርም አድርጋችሁ ማሳየት ይኖርባችኋል። አለበለዚያ ይሄ ሀገር ይሄ ችግር አለበት፣ ለምሳሌ ወይም የኢኮኖሚ ችግር ይኖርብኛል ወይ እንዲህ አይነት ነገር ወይም ጀነራል ሴኩሪቲ ሪስክ አለብኝ አይነት ነገር ሞሽኑን ይሄ ኢሚግሬሽን ጀጁ ግራንት ያደርገዋል። ምክንያቱም ኢንዲቪጁዋል የሆነ ሃርም ያሳያችሁት ነገር የለም እና እነዚህ ሞሽኖች እውነቱን ለመናገር አንድ የጋቨርንመንቱ ፋይል ካደረገ እነዚህን ሞሽኖች ሪቨርስ ማስደረግ ወይም ደግሞ በጣም ከባድ ነው። ስለዚህ ቢያንስ ያው ዲፖርቴሽን ኦርደርም ከገባባችሁ ወደ ሶስተኛ ሀገር አፒል ማድረግ ያስፈልጋል ኢሚዲየትሊ በ30 ቀን ውስጥ። ቢአይኤም ያው አንፎርቹኔትሊ ለጋቨርንመንቱ ፌቨር አድርጎ የወሰነ ውሳኔ አለ። ስለዚህ ቢአይኤ ይህን ያህል ሶልቭ ሊያደርገው የሚችለው ፕሮብሌም ላይሆን ይችላል ያለባችሁ ፕሮብሌም። ስለዚህ ያው በተለይ እዚህ ዌስተርን ፓርት ኦፍ ዩኤስ የምትኖሩ ሰዎች ለምሳሌ ካሊፎርኒያ፣ ዋሽንግተን፣ ኦሪገን፣ ይሄ ሀዋይ ምናምን፣ አላስካ 9 ሰርኪዩት የሚወስነውን ውሳኔ መጠበቅ እንግዲህ እንችላለን። ሆፕፉሊ ለእኛ ወይም ለኢሚግራንቱ ፌቨር የሚያደርግ ይሆናል የሚል ግምት አለኝ። እስከዛ ግን ያው ታይምሊ ይህንን ሞሽን ከገባባችሁ ሞሽን ቱ ፕሪተርሚት ወደ ሶስተኛ ሀገር ሪፕላይ ማድረግ ይኖርባችኋል። ታይምሊ ቢአይኤ ጋር አፒል ማድረግ ያስፈልጋል። ቢአይኤም ዲናይ ካደረገው ወደ ሰርኪዩት ኮርቶቹ እንግዲህ አፕላይ አድርጎ መጠበቅ ይሆናል ማለት ነው። ሌላ እንግዲህ የኢሚግራንት ቪዛ ፖዝ አለ ኢትዮጵያ ላይ። ይሄ ምንድን ነው? የአሜሪካ ኤምባሲ ኢትዮጵያ የሚገኘው ኢሚግራንት ቪዛ አፕላይ ያደረጉ ሰዎችን ለምሳሌ በቤተሰብ ሊሆን ይችላል፣ በስራ ሊሆን ይችላል፣ በሌላም መንገድ ሊሆን ይችላል። ብቻ በኢሚግራንት ቪዛ አፕላይ ያደረጉ ሰዎችን ኢንተርቪው ያደርጋል እንጂ ቪዛ ኢሹ እያደረገ አይደለም። ይህንን በሚመለከት ሁለት ነገር ነው ልናገር የፈለኩት። ኤምባሲው እነሱ ኢንተርቪው ካደረገ በኋላ እነዛን ሰዎች በአንድ አመት ውስጥ እነዛ ሰዎች ያንን ቪዛ ኢንትረስትድ ነን እኛ መቀጠል እንፈልጋለን ብለው ኤምባሲውን ኮንታክት ማድረግ ያስፈልጋቸዋል። በአመት አንዴ ቢያንስ ማለት ነው። አለበለዚያ ቪዛው እንትን ይሆናል፣ የሪቮኬሽን ፕሮሰስ እንዲጀምር ያደርገዋል ዲፓርትመንት ኦፍ ስቴትን ማለት ነው። ስለዚህ ዩ ሃቭ ቱ ሜክ ሹር ቪዛ እየሰጣችሁ እንዳልሆነ እናውቃለን፣ ነገር ግን እኛ ቪዛውን እንፈልገዋለን ሪቮክ እንዳታደርጉት የሚል ኮንታክት ማድረግ ያስፈልጋችኋል። አለበለዚያ እንትን ነው የሚያደርጉት፣ ያቆሙታል ማለት ነው። አሚን ሪቮክ እንዲያደረግ ያደርጋል። ሌላኛው ፍርድ ቤት መክሰስ ይቻላል። ፍርድ ቤት ላይ ያሉ ኬዞችም አይቻለሁኝ እና የነሱን ሎሱት ጆይን ማድረግ ይቻላል። አሁን ወደ መጨረሻ ጋር ስመጣ
ታዲያ እሺ እንዴት እናድርግ? አሁን እንደ ኢትዮጵያ ኮሚኒቲ ወይም እንደ አንድ ኮሚኒቲ ምንድን ነው ማድረግ ያለብን ለሚለው ይሄንን አሁን ያለውን ለውጥ በተመለከተ አንደኛው አድራሻችሁን አፕዴት ማድረግ ብያለው ቅድም። ምክንያቱም እነዚህ ኖቲሶች ሲመጡ ማታያቸው ከሆነ ያው ችግር ነው። ሁለተኛው ሂሪንጋችሁን መከታተል፣ ለምሳሌ ኢንተርቪው ሊሆን ይችላል፣ የፍርድ ቤት ቀጠሮ ሊሆን ይችላል። ያንን ማሳለፍ ማለት በጣም መጥፎ የሆነ ኮንሲኩዌንስ አለው። አቴንድ የማታደርጉት ከሆነ ወይ ሞሽን ቱ ኮንቲኒው ፋይል ማድረግ ወይም ደግሞ ሪስኬጁል መጠየቅ ዩኤስሲአይኤስን ማለት ነው። ይሄ እንትን ሊሆን ይችላል። አፕሊኬሽናችሁን ባዮሜትሪክስ የሰጣችሁበትን አሻራ የሰጣችሁበትን እነዚህ ወረቀቶችንም ኪፕ ማድረግ እና ኳሊፋይድ የሆነ የኢሚግሬሽን ጠበቃ ማናገር። እኔ አሁን የትኛውም ጠበቃ እኔ ጋር መምጣት አይጠበቅባችሁም። የትኛውም የኢሚግሬሽን ጠበቃ ልታናግሩ ይገባል። ማለት አሁን ጊዜው በግምት የምትሄዱበት ወይም ደግሞ የሆነ በልምድ ብቻ የሚሰራ ሰው እኔ አሁን በልምድ የምለው ምንድን ነው፣ በልምድ ያለ ሰው የተሻለ ኢኳሊ ሊያውቅ ይችላል፣ ግን ምንም አይነት ሪስፖንሲቢሊቲ የለበትም። የእናንተን ኬዝ ቢያበላሽ ምንም የምታመጡት ነገር አይኖርም። ምክንያቱም he or she doesn't have a license፣ ምንም they have nothing to lose ማለት ነው። እና ያው መጠየቅ ኳሊፋይድ የሆነ ኢሚግሬሽን ጠበቃ፣ ኤክስፒሪየንስ ያለው ኢሚግሬሽን ጠበቃ ልታናግሩ ትችላላችሁ ማለት ነው። እናም ለምሳሌ ፋይሊንግ ዴድላይናችሁን በደንብ መከታተል፣ ወርክ ፐርሚታችሁን መቼ ነው አፕላይ ማድረግ ያለባችሁ እንዳይዘገይባችሁ የሚለውን ቅድም የተናገርኩትን ነገር ማድረግ ትችላላችሁ። እንግዲህ ለጊዜው እንደ አፕዴት አድርጌ ልናገር የፈለኩት እነዚህ ናቸው። የእኛን ኦፊስ ኮንታክት ማድረግ ከፈለጋችሁ በስልክ 206-734-7614 ይሄም 206-734-7614 ልትደውሉልን ትችላላችሁ፣ ቴክስት ልታደርጉልን ትችላላችሁ። ሌላውን እንግዲህ የዩቲዩብ ቻናላችን ላይ የቲክቶክ ቻናላችን ላይ አፕሎድ አደርገዋለሁ። እንግዲህ ስለተከታተላችሁኝ አመሰግናለሁ። መልካም ቀን ወይም መልካም ምሽት ይሆንላችሁ። አመሰግናለሁ።